ሄሎ መርዞ የት ነህ? ከሰው ጋር። ከምን አይነት ሰው ጋር ነህ? ሙሉ ስም ማን ነው? አንዴ ሙሉ ላይ እኮ ጽፌዋለሁ አይደል? ንገረኝ አንተ። ማን ነው ሙሉ ስም? በሰላም አትናገርም? እሺ ሞገስ። የአባት ስምስ? ሞገስ ሙሉቀን። ሞገስ ሙሉቀን። እርግጠኛ ነህ? እንዴ የኔ ስም ነው አይደል የጠየቀኝ? አዎ እርግጠኛ ነኝ። እኔን ታውቀኛለህ? ቶ እሱን እመቤት የምትባል ሴት ታውቃለህ? አይ አላውቅም። ታውቃታለህ፣ በደንብ አድርገህ ታውቃታለህ። አክሊሉ ማንነቱን ለእናቱ ተናገረ። እኔ የድሮው ልጅሽ አክሊሉ አይደለሁም፣ እኔ ጨካኝና ለማንም ሰው ማላዝን ሰው ነኝ ብሎ ለእናቱ ማንነቱን ተናገረ። እናቲቱ ደግሞ እንግዲህ ልጄን አሞታል ጸበል መውሰድ አለብኝ ብላ በባለፈው ክፍል ወስን ነበር። ነገር ግን አልቻለችም። ምክንያቱም እሱ እምቢባት መላፈሱ መጀመሪያ እኔ ሁሉን ነገር እሽልሻለሁ፣ ግን ይህንን አክሰፕት ላደርግሽ አልችልም ብሏት ነበረ። ስለዚህ እናቲቱ አሁንም ለነሉላ ልጄን አሞብኛል፣ ልጄ ታሟል እያለች እያወራች ነበረ ማለት ነው። እንግዲህ እናቲቱ የአክሊሉን አባት በመጠበቅ ላይ ትገኛለች እስካሁን ድረስ። አክሊሉ ግን አባቱን እንዲጠብቀው አልፈቀደላትም። ምክንያቱም አባቱን በሰገን ቦታ ገሎ የቀበረው እሱ ራሱ ነው። አባቱንም አንተ አትጠብቂው ሞቶ ይሆናል ምናምን ሲላል ማንም አይገለውም የኔን ባል እሱ እኮ ሀገሩ ሰው ሁሉ ነው የሚወደው። ከአንድ ጥላት ያለው አንተ ብቻ ነህ፣ አንድ ማትወደው ብትኖር አንተ ብቻ ነህ እያለች እንግዲህ ለአክሊሉ እየነገረችው ነበረ። ከዛ ሞቶ ይሆናል ባይሞት እስካሁን ይመጣ ነበረ። ስለዚህ ባትጠብቂው ይሻላል ብሎ ነገራት ማለት ነው። ምክንያቱም ስራውን እሱ ስለሚያውቅ። እንግዲህ ሌላው ሰገን እናትሽ ወደ ትገቢ አታመልጭኝም። በባለፈው ክፍል እንዳያችሁት እንግዲህ ሰገንን እንዲገሉለት ብዙ እንትን እየሰጠን ማስጠንቀቂያ እየሰጣቸው ነበር ለሰራተኞቹ ማለት ነው። ስለዚህ እንግዲህ እሱ ደግሞ ሰገንን እንዲገሏት ነው የሚፈልገው። እንዳገኟት ገላችሁ ወደ ሰማይ ላኳት፣ ከዛ በመቀጠል ሌላ ሰው ታስተናግዳላችሁ እያለ በባለፈው እያለ ለመርዞ መጥቶበት ነበረ ማለት ነው። ከዛ እንግዲህ መርዞ ሲመጣ ምንድን ነው የምንፈልገው ነው እንኳን ደስ ያለ ምናምን ሲለው አገኘሃት ወይ ልጅቷን ምናምን ብሎታል ማለት ነው። ስለዚህ አገኘሃት ወይ ልጅቷን ሲለው አይ አይደለም፣ እኔ እኮ መሬቱን መቦየቱን የሚገዛ ሰው ተገኘልህ ብዬ ነው፣ በካሽ የሚከፍል ሰው ተገኘልህ ብዬ ነው ምናምን ሲለው ኦኬ ይሄም ጥሩ አጋጣሚ ነው፣ ከመሬት አስተዳደር ተደውሎልኝ ነበረ ቆንጆም እንኳን አስታወስከኝ ብሎ ሲደውል እንግዲህ ይዞታው የሱ እንዳልሆነና በፊት ያው እንትን እያሏት ያለ ሰዎች በፊት የሰው ቦታ ስለቀማ እንግዲህ ሞገስ እንትን እያለው ስለሆነ ይዞታው ያንተ አይደለም ተብሎ እንግዲህ ክስ ተመስርቶ ሊመሰረትበት እንደሆነ ከመሬት አስተዳደር ተደውሎለት ነበረ። በባለፈው ክፍል ሊገዛው ያለው ሰውዬም እንግዲህ እምቢ ብሎት እንደሄደ አይተናል ማለት ነው። ሰው አክሉ በዛን ታይም እንግዲህ ያለው አማራጭ እንትና ማነቅ ነው። ማነው ስሙ ደላለው ማነቅ ነበረ። ስለዚህ የሚገዛውን ሰው ይዘህና ብሎታል። ዛሬውኑ ቤት ድረስ እንዲታመጠው እያለው ነበረ ማለት ነው። ስለዚህ እንግዲህ ቤት ድረስ ለማምጣት ተባብሎ ነበረ። ከዛም እንግዲህ እሺ ብሎ ወደ ውጭ ወጥቶ ነበረ መርዞ ማለት ነው። ከዛ ወደ ውጭ በወጣበት ታይም እንግዲህ ለልጅቷ ደውሎላት ነበረ። ሲደውል የባለስልጣን ልጅ እንደሆነች ነገረችው ማለት ነው። ከዛ አሁን ሰውዬው ችግር የለበትም ምናምን አላት። ከዛ የባለስልጣን ልጅ ናት ብሎ ለአክሊሉ ሲነግረው ደግሞ ልታሳስር አይፈልግም ነው እንዴ ምናምን አሉ። ልጅቷ ደውላልኝ እያወሩ ነበረ። ከዛ የባለስልጣን ልጅ ነኝ ምናምን አለችኝ። ስለዚህ መርዞም ስልኬ ላይ ድጋሚ እንዳትደውይ ብሎ ማስጠንቀቂያ
ሰጣት ማለት ነው። ምክንያቱም ከአክሊሉ ጋር ሌላ ነገር እንትን ቢል ከአክሊሉ ጋር መነካከት ስለማትፈልግ ከዛም እንግዲህ ሞገስ ደግሞ ስለ ቤት ገዢ እንድታመጣልኝ ብሎኛል። ከዛ ደግሞ ከመሬት አስተዳደር ተደውሎ የእሱ ቤት እንዳልሆነ ተነግሮታል መሰለኝ እና እንደዚህ አለኝ ሲለው ሞገስ ደግሞ እንዳታመጣ ምናምን ለሱ ወይ ኮሚሽን አይከፍል ወይ ምን አይልም እንዳታመጣ ምናምን ሲለው ልጁም እንግዲህ ኮሚሽን እኔ ከሱ እኮ አልቀበልም የምቀበለው ከገዢ ነው ምናምን እያለው ነበር። ቢሆንም አታመጣ መርዞ ይቅርብ ብያለሁ እያለው ነበር ማለት ነው። መርዞን ባታመጣ ይሻላል። ሲጀምር አሁን ላይ ለማምጣት እቅድ የለውም። ምክንያቱም ልጅቷ ባለስልጣን ልጅ ናት። ሲቀጥል ደግሞ አክሊሉ እንግዲህ ተናዷል። እንደዚህ ሲፈጠርበት አክሊሉ መሸነፍ የለብህም እና በጣም ብዙ ነገሮች በማላውቃቸው መንገድ እየተከናወኑ ነው በማለት አክሊሉም ደንግጧል ማለት ነው። እና ሄዱ ናት ይሄን ሁሉ ነገር ልታበላሽብኝ የቻለችው ብሎ አስቧል ማለት ነው። መጀመሪያ እና ሄዱ ከመጣች በኋላ ልጅቷን ከቤት ታስወጣች። አካባቢ ካስወጣቻት በኋላ ስልክ ለማግኘት ቻለች። ስልክ ካገኘች በኋላ እነ መድብልን አገኘች። ከዛ በኋላ እንግዲህ ብዙ ነገሮች እየተፈጠሩ ስለሆነ አክሊሉ እናቱን ወደ ቤት መሸኘት እንዳለበት ወስኖ ማለት ነው። ስለዚህ እናቲቱ ደግሞ ግን ወደ ቤት መሄድ አላማ የላትም። ምክንያቱም ልጇን ማስጠመቅ ነው የምትፈልገው። ልጁ ግን ሰይጣን ነገር ነው፣ እንደዛ ማድረግ አልፈለግም ማለት ነው። ስለዚህ እንግዲህ ምን ሊፈጠር ይችላል? እንግዲህ እና ሞገስ ማነው ሉላ እና አክሊሉ ቤት ገብታ እያወራች ነበረ። ከዛ በኋላ እንግዲህ ስለምን አወራሽ? ምንድን ነው አንቺ ከኛ ቤት ካለሽ ያ መላጣ ባልሽ ከማን ነው የሚያወራው ታዲያ? ስልክ እያወራ ይሆናል ወይ ከመርዞ ጋር ይሆናል፣ ከሌላ ከማን ጋር ያወራል ምናምን እያለችው ነበር ማለት ነው። ከዛ በኋላ እንግዲህ ቤት ውስጥ ሲገባ ሞገስ መድብል ጋር እያወራ ነበረ። መድብል እንግዲህ በመስኮት ዘሎ አመለጠ ማለት ነው። ከዛም በኋላ እንግዲህ አንተ ከማን ጋር የምታወራው መንገድ እያወራ ነበር እንግዲህ ላይክ እንደ ውሻ እየዞረ ነበረ። በጣም አሁን ላይ እንትን እያለ እዛው ያሉት እንትን እያሉት እንደሆነ እያጠቁት እንደሆነ እናቅታ ማለት ነው። ከዛ እየነቃ እያለ ስለነቃ አሁን ሁሉንም እየተቆጣጠራቸው ነው። ስለዚህ ያለው አማራጭ እንትን መሯሯጥ ነው። ስለ ቤቱን የሚገዛውን ሰው አሁን አጥቷል። ከዛ እንግዲህ እያጣራ ነበር በዛው መንገዱን ሲገባ ሞገስ ጋር ማናት አንተ ማነው ስምህ ምናምን ሲለው ሞገስ ሙሉቀን ምናምን አሉ። ከዛ ሞገስ ሙሉቀን እርግጠኛ ነህ እንደ እኔን ስም አይደል እንደ ጠየቀኝ ማንን ስም የጠየቀው አለው። ለምንድን ነው እርግጠኛ ሰማው ስሜን የምነግርህ ምናምን ሲል መለሰለት። ግን አንተማ የሆነ ነገር አለ፣ ችግር የለውም እሺ እመቤት ማነው እመቤት ምናምን የምትባል ሴት ታውቃለህ ሲለው ከዛ አይ ካላውቅም እንግዲህ እመቤት ምናምን የምትባለው የሞገስ እናቴ ናት። እንግዲህ ቤቱ በእናቱ ስም ነበረ። ስለዚህ የሆነ ነገር እንዳይፈጠር ለእናተ መላ ፈልግ እያለ ነበር ሞገስ ማለት ነው፣ መድብል ማለት ነው። ከዛም በኋላ እንግዲህ ሌላው እኔ ምንም ማድረግ አይቻላል እንትን አልፈልግ ምነው እናቴ ምንም አያደርጋትም። እሱን እንትን ብዬ እኛ እዚህ ቤት በነፃነት መኖር ነው የምፈልገው። ይሄንን ከመሰለ ቤቴ በነፃነት ነው መኖር ነው የምፈልገው ምናምን ብሏል ማለት ነው። ከዛም በኋላ እንግዲህ እነ ሞገስ መድብል መርዞንም ቢሆን ችግር የለውም አኖረዋለሁ ምናምን ብሏል። አክሊሉ ግን መድብልን ለማግኘት ብዙ ጥረት እያደረገ ነው። ወንድም አለ ወይ ምናምን ብሎ ሲያጣራው አዎ ወንድም አለ ይላል። ወንድም አለ ወንድም ልጅ አለ ምናምን እያለ እየነገረው ነበረ። ከዛ ልጅቷን መያዝ እፈልጋለሁ ልጅቷን መርዞ አሁን እያወጣ ነው። ምክንያቱም አማራጭ ሲያጣ ነው። በእርግጥ ቆይ ግን እንዴት እንደዚህ ሊሆን ይችላል? መርዞ እንትናን አውቀዋለሁ አላለም። መልሱ የማውቀው እንደዚህ ቦታ ነው ለስራ ነው የደወለልኝ እንጂ አላውቀውም ምናምን ብሎ ነበር። ከዛ በትናንትናው ክፍል ደግሞ መርዞን መድብል ዘመድ ምናምን አለ ወይ ሲለው ብሩክ የሚባል ወንድም አለው ኃይለኛ ነው ምናምን እያለ ተናገረ። ምን አይነት ዳይሬክተር ነው? ቀብጠርጠር ያለ መርዞ ከየት አውቆት ነው ወንድም እንዳለው ላይክ ማለት ያ ቃል ግን ደግሞ ለእሱ አላውቅም ብሏል ነበር እንዴት ተናገረው? ብቻ እኛ ምን አገባን። ልጅቷን መያዝ ይፈልጋል እና አግታታለሁ እያለ ነበር ማለት ነው። ከዛ በኋላ እንግዲህ የተፈጠረውን አይታችኋል። መርዞ መንገድ ላይ ሲሄድ ልጅቷን አገኛት ማለት ነው። ሰገን እዛ አትረዳኝ ደላላ ነኝ ምናምን ሲል ሰምታ እንግዲህ
እንድረዳት ጠይቀዋለች ማለት ነው። ከዛም በኋላ እንግዲህ ሞገስና መድብል ልጅቷን ፍለጋ ነበር የወጡት። ከዛ መድብልም ልጅቷን ካላገኘው ምግብ ሳልበላ ምናምን እያለ ነበር ማለት ነው። ከዛም እንግዲህ በስተመጨረሻ ልጅቱ መርዞች ላይ ገብታለች። ከዛ ቤት እንዲያከራይ ኤፍራታ ቤት ይሆናል ከእሷን ከኔ ላይ እየጣለልኝ ምናምን ብለው ቤት 10 ሺህ ብር ቤት እንግዲህ ለአንድ ወር ሊከፍል ተደራድሯል ማለት ነው። ከዛ አንቺና እኔ እንደ ባል እንደ ሚስት ምናምን ከሆኑ ደግሞ ችግር የለውም ምናምን እያላት ነበር ማለት ነው። ከዛ በኋላ እንግዲህ ልጅቷም እንግዲህ ተስማምታለች። ምክንያቱም ምንም አማራጭ ስለሌላት 2 ቀን ውጭ ነው ያደርኩት ምናምን አለች ማለት ነው። ዘመድ ወገን ምናምን የለሽም? ያው ለመጠናናት እንግዲህ ጊዜ ተሰጣጥተዋል። ከዛም በኋላ በስተመጨረሻ መድብል ደውሏል ማለት ነው ለልጅቷ፣ ለማሚን ደግሞ ክስ ለመድብል ማይ ጋድ ለመርዞ። ስለዚህ መርዞ የት ነህ ሲለው ሰው ጋር ከምን አይነት ሰው ጋር ነው ምናምን ሲለው በቃ ስፒከር አርጎ ልጅቱን ድምፅ ሰውየውን ድምፅ ከሰማቸው ስለምታውቀው ሌላ ነገር